የትራንዚሽን ጉዳዮች እንዲሁም ደግሞ ስለ ሲንግል ፓረንቶች የምንወያይበት ቻናላችን ነው። በድጋሚ ተመልሰን መተናል። ላይክ ሰብስክራይብ ማድረግ አትርሱ። ለወዳጅ ዘመዶቻችሁ ይሄ ለሚመለከተው ሀሳቡ ለሚጠቅመው ሰው በሙሉ ሼር አድርጉልን። ዛሬ ደግሞ ከልጆቻችን ጋር ምን ያህል ጊዜ እናሳልፍ፣ ከልጆቻችን ጋር ምን ያህል ኮሚኒኬሽን እንፍጠር፣ ልጆቻችንን እንዴት አድርገን እናሳድጋቸው፣ ጥሩ ትውልድ፣ ቤተሰብን የሚወዱ ሀገርን የሚወዱ ለሌሎች መትረፍ የሚችሉ መልካም ዜጎች እንዴት አድርገን እንፍጠር የሚለውን ነው የምንወያይበት። ጥቂት ነገር ልበላችሁ፣ በተለይ ደግሞ ሲንግል ሆናችሁ፣ ምክንያቱም ሙሉ ቤተሰብ ውስጥ ልጆች ሲያድጉ ከሙሉ ቤተሰብ የሚያዩት ነገር ስላለ ያን ያህል ፎከስድ መደረግ አይፈልጉም እና ሲንግል ቤተሰብ ውስጥ ወይም ሲንግል ፓረንት ውስጥ ወይ ሲንግል ማም ወይ ሲንግል ዳድ ውስጥ ለሚያድጉ ልጆች ግን የተወሰነ ነገር ልበላችሁ። ከልጆቻችሁ ጋር በመጀመሪያ ደረጃ ጥሩ ሰዓት ወይም ደግሞ ውድ ወይም ወርቅ ወይም እንቁ የሆነ ሰዓት አብራችሁ ማሳለፍ አለባችሁ። ግዴታ አንድ ሰዓት አንድ ቀን ግማሽ ቀን መሆን አይጠበቅበት። ከልጆቻችሁ ጋር 30 ደቂቃ ልትሆን ትችላለች፣ ግን የምትገርም ጣፋጭ የሆነች እነሱ በሚፈልጉበት እነሱ በሚደሰቱበት መንገድ አብራችሁ ማሳለፍ አለባችሁ። ልጆቻችሁን እንደ ልጆች አምናችሁ ተቀብላችሁ ከነሱ ጋር ልጅነትን ለነሱ ልጅ ሆናችሁ ማለት ነው። እነሱ ልጆች አይደሉም። ስለዚህ እናንተም ለነሱ ልጅ ሆናችሁ የትልቅነትን መንፈስ ኦር የወጣትነትን ሊሆን ይችላል whatever እሱ መንፈስ ትታችሁ ከልጆቻችሁ ጋር ልጆች ሆናችሁ ያቺን ሰዓት አብራችሁ ማሳለፍ ለሱ በሚፈልጉት መንገድ ምን እንደሚያስደስታችሁ ለይታችሁ በማወቅ ማለት ነውና ከልጆቻችሁ ጋር የምታሳልፉት ያቺ ኳሊቲ የምትባለው ታይም ልጆቻችሁን ይገነባል፣ ልጆቻችሁን ያሳድጋል። ነገ በጣም ትልቅ ደረጃ ያደርስላችኋል። ሌሎችን አዳማጭ ይሆናሉ። ለሌሎች ሰዓት መስጠት ሪስፔክት ማድረግ እንዳለባቸው ይማራሉ። እናንተ የምታደርጉትን እናንተ የምትሰጧቸውን ነገር ነው። በእርግጥ ለሲንግሎች በጣም ይሄ ከባድ ነው። እኔ ሁሉ ጊዜ ምን እላለሁ፣ ሲንግል እናት የሆነች ምን ያህል ከባድ ጊዜ እንደምታሳልፍ መገመት አይመታንም። ምክንያቱም እናት ስትሆኑ ባይኔቸር የሚሰጣችሁ ነገር አለ። እናት ስትሆኑ በተፈጥሮ የምትለገሱት ነገር አለ። የዋህነት፣ መራራት፣ መንሰፍሰፍ፣ በቃ ልጃችሁ በልቶ ማይጠግብ ሄዶ የሚወድቅ ከእናንተ ውጭ ቴኬር የሚያደርገው ሰው ያለ እስከማይመስላችሁ ድረስ ራሳችሁን በጣም ጥላችሁ ልጆቻችሁን ታሳድጋላችሁ። ግን ደግሞ አባትነት ጋር ስትመጡ ያው መንፈስ ኖሮት ግን አባቶች ስትሮንግ ናቸው፣ ጠንካሮች ናቸው። ምንም ውስጣቸው ወይኔ ልጄ የሚለው ስሜት ቢመጣም ያንን አንጸባርቁም ለልጆቻቸው። ጥንካሬን ነው የሚያሳዩት አይደል? ይሄ የተለመደ ነገር ነው። ስለዚህ ሲንግል ስንሆን ሁለቱንም ስሜት ነው እናስተናግደው። የርህራሄውንም ስሜት እናስተናግዳለን፣ የጥንካሬውን መንፈስ እናስተናግዳለን። ርህራሄው መንፈስ ሲመጣብን ስትሮንግ የሚሆን አብሮን የሚቆም ሌላ ወይም ደግሞ አጋር ስለሌለ ወይም ወላጅ ስለሌለ ግዴታ ያንን መንፈስ ይዘን መጠንከር እንዳለብን እናውቅና ያንን መንፈስ እንታገላለን ከራሳችን ጋር ስሜቱንና በጣም ከባድ ነው በእውነት። እኔ ትንሽ ነገር ስላችሁ ስለራሴ ልጄ ሚዲያ ላይ ሁላችሁም ታውቁታላችሁ፣ ወድቆ ነበረ፣ ጥቂት ጉዳቶች ማስተናግዶ ነበርና አሁን ላይ በነበረው ሰዓት ወይም ባሳለፈው ጊዜ በጣም ለኔ ከባድ ነበር ከምነግራችሁ በላይ። ምክንያቱም የእናትነት ስሜቱ አለ። በቃ እኔ የምታውቁ ታውቃላችሁ፣ አይኔን እንዲህ አውጥታችሁ ብትጥሉትና ልጄን ብትነኩት የሚሰማኝ ስሜት አንድ አይነት ነው እና ሁሉም እናት ጋር ይሄ ስሜት አለ በእርግጠኝነት። እናት ማለት መውለድ የቻለን አይደለም እላችሁ፣ እናት መሆን የቻለ ጋር ይሄ ሁሉ ስሜት አለ እና በተቃራኒው ደግሞ ልጄ ጄሶ ሲሰራለት ሲያመው ህመሞት ሲያስተናግደው አይዞ ብዬ ስብስብ ብለን መልሼ ደግሞ ቆይ አይዞ ይሄ ነገር ለምሳሌ መጀመሪያ ጄሶ ከተሰራለት በኋላ ከሳምንት በኋላ በቃ ማሳከክ በጣም አለው ጄሶ እና በቃ ከአቅሙ በላይ ሆነ። ግን እኔ ከሱ ዞር ብዬ መኝታ ክፍል ገብቼ አለቅሳለሁኝ። በቃ ከአቅሙ በጣም ሲጮ አሳከከኝ እያለ በጣም ሲጮ ህንፃውን ሲበጠብጠው ጎረቤት ሲሰበሰብ ምናምን እኔ አለቅሳለሁ። በጣም ከራሴ ጋር አልነበርኩም። ከዛ እሱ ጋር መጣና ነው በቃ መቻል አለብህ፣ ግዴታ ነው። ይሄን ጊዜ ካልቻልከው ሌላ ነገር አይመጣልህም፣ የተሻለ ነገር አይመጣም፣ የባሰ ነገር ነው የሚመጣው ብዬ ደግሞ የአባትነትን መንፈስ አስተናግድ ነበር እና ሁለቱን የራሴን ትክክለኛውን ስሜቴን እታገለው ነበረ እሱ ጋር ላለማምጣት። ምክንያቱም ሁለቱን ስሜቶች ማስማማት ካልቻልኩኝ ሲንግል መሆን አልችልም። ሲንግልነት ስትመጡ በጣም ከባዱ ነገር እውነት ሲንግል ሆናችሁ ልጆቻችሁ ስታሳድጉ በጣም ከባዱ ነገር ሁለቱ ስሜት ማስማማት ነው። ሁለቱ ስሜት ማስማማት ላይክ ልጆች የሆነ ቦታ ላይ የእናንተን ሰፖርት መደረግ ይፈልጋሉ። ለምሳሌ ትምህርት ቤት ላይ፣ ሆስፒታል ላይ፣ ሳምዌር እነሱን ወክላችሁ የሆነ ቦታ እንድትቆሙላቸው ይፈልጋሉ። ትምህርት ቤት ላይ በተለይ ማለት ነውና እሄድና ነው እንደዚህ ነው ምናምን ብዬ ልጄን ወክዬ እንደ አባት ሆኜ አወራለሁ፣ እንደ እናትም ሆኜ አወራለሁ።
ኖ ልጄ እኮ እንዲህ ነው፣ ኖ ልጄ እኮ እንዲህ ነው። ከዛ ደግሞ ስትሮንግ ሲሆን ኖ አይሆንም፣ ይሄ የሚሆነው እንደዚህ ነው ብዬ ደግሞ የአባትን መንፈስ አመጣዋለሁ። እና ሁለቱ ስሜት አስማምቶ ለልጆቹ ወላጅ መሆን በራሱ መቻል በራሱ በጣም ትልቅ ነገር ነው። ይህንን ነው ሲንግል እናቶች ሊደገፉ ይገባል። ኮሚኒቲው ሊያበረታታቸው ይገባል። ምክንያቱም ቀላል ነገር ይመስላል፣ ሲንግል ማም ሆነች ማለት ቀላል ነገር ይመስላል። ቀላል ነገር አይደለም። ሁለቱ ስሜት አንድ ላይ አስማምቶ መኖር ማለት ነው ሲንግል ማም መሆን። ሌላ ነገር የለውም። አባትንም እናትንም ኦፍኮርስ መሆን አንችልም። የተሰጠ ጸጋ ነው። አባትነት የተሰጠ ጸጋ ነው። እናትነት ለእናት የተሰጠ ጸጋ ነው። ያንን ነገር ግን ግዳጅ ሲመጣ አስማምቶ መኖር ግዴታችን ነው እና እነዚህን ስሜቶች ማስማማት በጣም ለእኔ ከባድ ነበር። በጣም ከባድ ማለት ነው። ግዴታ ነው። ፍቅሬንም እንዲያውቅ እፈልጋለሁ። ርህራሄ፣ እናትነት ማለት ርህሩህነት፣ ወላጅ መሆን ማለት ልጆችን ቴኬር ማድረግ፣ የራስን ነገር ትቶ ልጆችን ማስበለጥ፣ የነጋቸውን ማሳመር እንደሆነ እንዲያውቅ እንዲረዳ እፈልጋለሁኝ። ከዛም ደግሞ ባለፍ ባለ መቆጣትም መቀጣትም ባለበት ነገር ላይ ደግሞ ወላጅነቴን አንጸባርቄ ያሳየዋለሁ ማለት ነው። ስለዚህ ልጆቻችሁን በሲንግል ሆናችሁ ሁለቱም ስሜት አስታርቃችሁ ማሳደግ ማለት ስለሆነ ለልጆቻችሁ ብትሮጡ ብትሰሩ ብትለፉ 30 ደቂቃ 20 ደቂቃ ነው ታይም ስጧቸው፣ አዳምጧቸው። ልጆች መደመጥ በጣም ይፈልጋሉ። በጣም እኔ ራሴ አሁን የተሸገርኩት ነገር በጣም ስለምሮጥ ስሚኝ ሞባይልን ተቀብሎ ቁጭ ያደርገዋል። ስሚኝ እማዬ አዳምጪኝ እንድታዳምጪኝ ነው ፈልገው ይላል። ኦፍ ኮርስ ማዳመጥ አለብን። ልጆቻችንን በጣም መስማት አለብን። በጣም ማዳመጥ መቻል አለብን። ካላዳመጥናቸው፣ እኛ ካልሰማናቸው፣ እኛ አፕሪሼት ካላደረግናቸው፣ የሚነግሩንን ነገር ካላመንናቸው፣ እኛ እምነት ምን እንደሆነ አያውቁትም። መተማመን ምን እንደሆነ አያውቁትም። ነገ ለሚያገባት ሚስቱ ታማኝ እንዴት መሆን እንዳለበት አያውቅም። እሷን እንዴት ማመን እንዳለበት አያውቅም። ምክንያቱም እኛ የሆነ ነገር ሲነግረን አይ አይሆንም ገና ሲያወሩልን ፊታችን ላይ ሪአክት የምናደርግላቸው ነገር ምንድነው? የፍርድን ወር ደግሞ የበላይነታችንን ስሜት ነውና ልክ ነው። ቤት ውስጥ አስተዳዳሪ፣ ቤት ውስጥ ማናጅ የሚያደርግ ሰው እንዳለ ማወቅ አለባቸው። ግን ደግሞ እነሱ መደመጥ መቻል አለባቸው። የሚያወሩትን ነገር በደንብ ባርጋችሁ አዳምጣችሁ ከዛ በኋላ ልክ እንኳን ባይሆን ልክ የሚሆንበትን መንገድ አስተካክላችሁ መንገድ ነው እንጂ ያለመደመጥን ያለመታመንን ልጆቻችሁ ውስጥ እንዳጨምሩ። በጣም በተአምር ማለት ነው። እኔ ሁሌ እላለሁ ልጄ በተአምር አይዋሽም። የትም ቦታ ብትወስዱኝ ኦር የትም ቦታ ብትወስዱኝ በተአምር አጋፔ አይዋሽም። አይ እንደዚህ ያለን እኮ እንደዚህ ያደረገን ለምሳሌ ከልጆች ጋር ለኪ ጣላለች ስለሆነ ተጣልቶ መታን እኮ ምናምን ለምን ስላቸው መጀመሪያ እሱ ለምንድን ነው የመታው አባቴ ስለው ሰድቦኝ ነው። ሪሊ አዎ ሰድቦኝ ነው ማለት ስለ እሺ አንተ ዝም በል ለምንድን ነው እሱ የመታህ አጋፔ ስለው እኔ እሱ መጀመሪያ እንደዚህ አጋፔ በተአምር አይዋሽም። ኮንፊርም አደርግለታለሁ እዛው ጋር ቆሜ መቶ ወላጅ መቶ ልጄን እንደዚህ ኖ አጋፔ በተአምር አይው ካልሰደቡት በቀር አይመጣም። እውነትም ከሰደቡት መልስ ስለሌለው እሱ ይማታል። የእውነት ነው ይሄ ግን እላለሁ በቃ አጋፔ በተአምር አይዋሽም። ይሄን ስለዚህ እናቴ እንደማልዋሽ ነው የምታውቀው። ውሸትን ለመዋሸት ይቸገራል። ለምን? እኔ ሁሌ አይዋሽም ስለምለው ውሸት ምን እንደሆነ በደንብ ስላስረዳሁት ስላሳየሁት ሲነግረኝ ስለማምነው እምነትንም ነው ማስተምረው እዛ ውስጥ። ስለዚህ ነገ ሰዎችን እንዴት ማመን እንዳለበት፣ ሰዎችን አለመዋሸት እንዳለበት፣ ቤቱ መንገድ መልካም ነገሮችን ይዞ ማደግ እንዳለበት ያያል ይማራል ማለት ነው። አንዱ ይሄ ነው። ከልጆቻችሁ ጋር ታይም ስትወስዱ፣ ከልጆቻችሁ ጋር የራንም ሰዓት ስታሳልፉ እኚህ ነገሮች እየተማሩ ነው የሚሄዱት። ምክንያቱም ሙሉ ቀን አብራችሁ መዋል አይጠበቅባችሁም። ትንሽዬ ነገር ስትሰጣቸው ልጆች ነጭ ወረቀት ስለሆኑ ያንን ነገር ይዛሉ። ግዴታ ግን የቤተሰብን ትኩረት የቤተሰብን አብሮ መሆን ይፈልጋሉ። ሁሌ ከነሱ ጎን እንድንቆምላቸው ይፈልጋሉ። ስለምናበላቸው ሌክዠሪ ነገር ስለምናደርግላቸው ስለምናዝናናቸው የሆነ ቦታ ስለምንወስዳቸው ይሄ ምናምን ስለሆነላቸው በቃ ፍላጎታቸው ተሟልተን ድሮ እንደውም እንዲበላ ከበላ ከጠጣ ከለበሰ ምን አባቱ ይፈልጋል ጭራሽ እንዲህ ነበር የሚባለው እና ኖ ይሄ በቂ አይደለም። ሜንታሊ ማደግ አለባቸው። ያ በተፈጥሮ የሚያስፈልጋቸው ነው፣ ግዴታ ነው፣ የወላጅ ግዴታ ነው። ምድር ላይ እስካመጣቸው ድረስ እግዚአብሔርም አምነው ነው ኃላፊነት የሰጣቸው። ስለዚህ ግዴታቸው ነው። ግን ደግሞ ሜንታሊ ፊዚካሊ ሲያድጉ ሜንታሊ አብረው ማደግ ስላለባቸው ያን ደግሞ የምናሳድግላቸው እኛው ነን። እኛ የነሱ አንድ ትልቅ ሶሳይቲያቸው ነን። እኛ የነሱ አንድ ትልቅ ኮሚኒቲያቸው ነን። ስለዚህ ከኛ ነው ብዙ ነገር ማለት። እንደውም እኮ ውጪ ወጥቶ የሆነ ነገር ሲያደርግ ከቤተሰቡ ያመጣው ነው ይባላል። ስለዚህ ቤተሰብ ውስጥ ነው መጀመሪያ መሰራት ያለባቸው። ያን ደግሞ የምትሰራቸው ለነሱ ጊዜ በመስጠት ነው። ጊዜ ስጧቸው፣ በጣም በቂ ጊዜ ስጧቸው። ብትሮጡም ብትወድቁም ብትነሱም ብትሄዱም በተፈለገ አይነት ልፋት ብትለፉና የፈለገ ነገር ሴቭ ብታደርጉ ለልጆቻችሁ ነው፣ ለማንም አይደለም። ስለዚህ ያን ነገር
በማድረግ ለልጆቻችሁ ጊዜ በመስጠት መልካም ትውልድ በማፍራት እናንተም ደግሞ ከልጅ ኪሳራ ከልጅ ውድቀት ከዚህ በፊት ቪዲዮ ሰርቻለሁ ውድቀት ተጠብቃችሁ ልጆቻችሁን መልካም ዜጋ አፍርታችሁ መልካም ቦታ ሲደርሱላችሁ እፎይ እንድትሉ መልካሙን የሆነውን ነገር በመምረጥ ጊዜ ስጧቸው፣ ጊዜ ያሳልፉ፣ አዳምጧቸው፣ እመኗቸው፣ መጽሐፍ ቅዱስ አስተምሯቸው። መልካሙን አቅጣጫ መጽሐፍ ቅዱስ እንደሚለው እያያችሁ አሳድጓቸው፣ አስተምሯቸው ማለት ነው። ስለዚህ ይህ ልጆችና ጉዳዮችን እንዲሁም ስለ ሲንግል ፓረንቶች የምንወያይበት ቻናላችን ነው። ኑ ተቀላቀሉ፣ ቤተሰብ ሁኑ፣ እንወያያለን። በጣም ብዙ ሀሳቦች አሉን፣ እንወያያለን፣ እንማከርበታለን። ቤተል ነኝ። መልካም ጊዜ። ቻው